በምን አወቅሽ? አላየሻት? እሷ እኮ አልታየችም። የታየው እሱ ብቻ ነው። እሷን ያየ ሰው የለም። እሷን ከዛ ሀገር ማውጣት ብቻ ነው እንጂ ሀገር የለም። ካመጣች በስተቀር ወይ አንድ የሆነ ባለስልጣን ፈልጓታል። እሷን ወይ ልቅልቅ ማናት? ጂጂ ጃኒ አልወጣችም እንዴ? አላየሁም። ምንም ነገር የለም። የእሷ ምንም ነገር የለም። ሳምርጌ ታብታብ ጋይስ ታብስክሪ ታብ ኮፒ ሊንክ። እኔ ኮፒ ሊንክ ነው የምፈልገው። ጋይስ ታብ ኮፒ ሊንክ ታብታብ ጋይስ ታብስክሪ ታብታብ እያደረጋችሁ ኮሜንት መጻፍ ይቻላል አይደል? እኮ ላይ መልዕክት ጽፋለች። መጀመሪያ ታብታብ አድርጉ፣ ከዛ ኮሜንቱ ይደርሳል። ምን ሆኖ ነው የጠፋው? ይሄ ደግሞ አበስገበርኩ። እስቲ ቆያት ታፕ ኮፒ ሊንክ አድርጉ። ይልቁንስ የሚያዋጣችሁ ታፕ ኮፒ ሊንክ ማድረግ ብቻ ነው። ሌላ አማራጭ የላችሁም። አረገናችን የሚታየኝ እኔ ምንም ደስ የሚለኝ ነገር እኔ አንበሳ ስታወርጂ ነው ደስ የሚለኝ። ወደዛ ይዘሽልኝ ጊዜ እንትንሽ እንደዚህ ምን እዚህ ማህበር ይመስል እንኳን ደስ አለሽ እንኳን ደስ አለሽ እንኳን ደስ አለሽ። ይሄ እዛ አሁን እንደዚህ አሁን ኤችኤም ጊፍት ይመጡና ያላቸውን ወሬ በሙሉ ይዙና እንኳን ደስ አለሽ ምን አገባኝና ነው እኔ ስንት ህዝብ ደሙ ፈሶ ነፍሲ ማር ያዳልሽን በሙሉ ይሄን እዛ እኔ አሁን ጌም እየተጫወትኩ ነው። ምድረ ቅማላ ሙላለሁ። ምን አይነት ወሬኞች ናቸው? በመድኃኒዓለም የታባሽ አቅሻ የታባሽ ታውቂኛለሽ እና ነው እንኳን ደስ አለሽ ምትይ ይመጣል። እንኳን ደስ አለሽ ምን አገባኝ ባናትሽ ተተከይ ግን ያመጣ ነው። እስቲ የሆነ ነገር ጻፊ ዝም በይ ነው የሆነ ነገር ብለሽ እስቲ ጻፊ እንደ ይመጡልሻል። እኔ እኮ እናትዬ አባቴ እንኳን ደስሽ ምን አገባኝ ነው። ምን አባሽ እኔ ጋር መተሽ ትጽፊያለሽ? ኢንተረስ ይሄ የኔ ጉዳይ አይደለም። ኢትስ ኖት ማይ ፕሮብሌም። የኔ ጉዳይ ሲሆን ነው ገባሽ? አሁን የኔ ጉዳይ ጌም መጫወት ነው። እየሄዱ ሰው ሁላ እንኳን ደስ ምን አገባንኛ? ይሄ በሰበሰ ፖለቲካሽና የገማ ህግ የሌለበት እንዲህ እያላችሁ ነው እየወሰደ አፍንጫ ፍጫ። ይሄ እኮ መብትሽ፣ አለመታሰር እኮ መብትሽ ነው። ይሄ እኮ ትክክል። እንኳን ደስ አለሽ ጥንባታው ሙቃ ሙላ የሞቀ በሙሉ ሽንታሙ ትውልድ በሙሉ ምን አባሽ ነው ደስ የሚለኝ እኔ ይሄ ምን እንደወጓቸው የማይታወቅ ሽንታም ትውልድ ምን የተሰጠች ለትውልዱ ምን የተሰጣችሁ መሰላችሁ? እንኳን ደስ አለሽ አከሌ ተፈቷል። ምን አባሽ ነው ደስ የሚለኝ? ለምን አባቱ አሰራቸው? መጀመሪያ ለምን ታሰሩ? መጀመሪያ ሽንታም ሻርሙጣ ትውልድ መብቱን የማይጠይቅ እከካ እንደፈለገ አንቺ ነ ጭናቴ አንቺ እናቴ እዛው ነው ትኖር ይመስላል። ነፍሴ እንዳትገቢ እኔ የተናገርኩ ደግሞ አንቺ ሌላ ችግር እንዳትፈጥሪ። እነዚህ ሽንታም ትውልዶች ብነው ምን ይመስልሻል? ሚውት አድርጊ ሚውት አድርጊ። ይህ ሽንታም ትውልድ ማለት ነው። ይህ ሽንታም ትውልድ፣ ሙቃም ትውልድ፣ በስፋሳት ትውልድ ያ መታሰርና መፈታትን እንደ ዲግሪ የሚያይ ማለት ነው። ምን አባሽ ልትደረጊ? ለምን መብትሽ አይከበርም? ለምን አባሽ ታሰርሽ? መጀመሪያ ያ አይሽ እንዲህ ነው በጭንቅላትሽ የሚጫወተው። እንዲህ ነው ፈሪ ያደርግሻል። እንደዚህ አፈር ቢያፈር ያስፈላሽ። ለምን አባሽ መጀመሪያ ታሰርሽ? ምን አባሽ ነው እንኳን ደስ አለሽ
የሚያስብልሽ? ለምን ታሰርኩ ብለሽ አትጠይቂም እንዴ? ሙቃ እኔ እንደዚህ የማንም ሽንታም ልጅ አይደለሁም። መጀመሪያ ለምን አባሽ ነው እንኳን ደስ አለሽ የምትይኝ? እስር ቤት ገብቶ መውጣትና ሞራል መሰበር እንኳን ደስ አላችሁ። ሙቃም ትውልድ፣ ሽንታም ትውልድ። ቤተሰቡ በስነ ስርዓቱ መብቱን ያላሳወቁ መንግስት ብቻ አይደለም ቤተሰብሽ መብትሽን ሳያሳውቅሽ ያደግሽ ምድረ ገረድ ያ ገና ስትኮረኮም ያንገትሽን ጎንብስ የምታረጊ ከዛ ትመጥ እንኳን ደስ አላችሁ። ምን አባሽ የአዲስ ዓመት ነው ክሪስመስ ነው ያ ግራጁዌት ነው ያደረግሽው 4 ኪሎ 6 ኪሎ ጅማ ዩኒቨርሲቲ ምን አባሽ ነው ይሄ አንገትሽን ሊያስገፋሽ ጭቆና እንዳለ አርፍሽ መብቴ ማለት ነበረብሽ። የሰው መብት እንዲህ ሲገባ ትመጭና አንቺ እንቁርታ በስባሳ ያ እንኳን ደስ አላችሁ እከካም ገረድ ከግርድና ውጭ ሌላ ምን ከፍታ የሌለሽ ይችልኝ ውጭ እናትሽ ድንጋይ ትብላ። እናንተን ነፃ ለማውጣት እኛ መሞት አለብን እንዴ? ከብት የከብት ዘር የእናታችሁ ሞት ደስ ይበላል ወይ? እዛ የምትሆኑትን ሆናችሁ እዛ ደግሞ ትመጣለ እንኳን ደስ አለሽ። በሽተኛ ትውልድ እናታችሁ ድንጋይ ትብላ። ዝም ብላችሁ ጋላሪ ሙሉላት እስኪ ኮሜንት ከምትጽፉ ጋይስ ታብታብ ተቸገረን እኮ ተቸገረን። ምን አባሽ እንዳንቺ ቡቃም ትውልድ ነው ይሄ በስባሳ ትውልድ ነው አለኔ እሱን የቸገረኝ ይሄ ፈሪ ትውልድ የሆነ ነገር ያደርጋል ተይዞ ይገባል። ከዛ እናንተ አላችሁ ወይ አየሽ ነገም ትገቢያለሽ አንቺ ሙቃም ያ ድህነት ጭንቅላችን እንትን ያለው ባለጌዎች ለእናንተ እኔ እኮ ለእናንተ ብስብሶች ጠንካራ ሰዎች መሞታቸው ነው የሚያናድደኝ። ለእናንተ መስዋዕት መደረጉ ነው የሚያናድደኝ። እንዴት ደስ አይልሽም? ታስሮ መፈታት ላንቺ ጀብድ ነው። እንኳን ደግሞ ምን አይነት ሙቃም ይመጥን እንኳን ደስ አለሽ። ምን አባሽ ነው ደስ የሚለኝ? እኔማ ደስ አይለኝም። መጀመሪያ ለምን አባቱ ነው የሚታሰረው? ምን አጥፍቶ ነው የሚታሰረው? መብትሽ ነው መጠየቅ ያለብሽ። እከክ ማልቀስ ነው። ምን አባሽ ነው? ሂጂና ጥኝ የሆነ ነገር ተማሪ፣ ሂጂ ስራሽን ስሪ። እንደዚህ አይነት ነገር ጭንቅላትሽ ውስጥ አታስገቢ። ዋይ ለምንድን ነው የምትታሰሪው? ለምን የምትታሰሪው? ንገሪኝ። ዋይ ምን አጥፍተሽ ነው የምትታሰሪው? አንቺ ሽንታ አፍሽ እዚህ ቲክቶክ ላይ ብቻ ታታታታታታታ መብትሽ ለምንድን ነው? ዋይ ለምንድን ነው የምታሰረው? ምን አድርጌ ነው የምታሰረው? ምን አጥፍቼ ነው የምታሰረው? ለምን አንቺ እናንተ ወንጀለኞች ናቸው ሲጀምር። ለምን የምትታሰረው? ሰው ምን አባሽ ነው ምን የሚያሳስር ነገር ስታጭበረብር ተገኝታለች? ምን ተገኝታለች? ምን ስታደርግ ህግ ተላልፋለች? ለምን የምትታሰረው? መጀመሪያ ምን አባሽ ነው አንቺ እሷን ብትጠይቂያት ደስ አይላትም። ራሳቸውን ባለቤቶቹ ብትጠይቂያት ልክ። ከዛ ደግሞ ይሄ መንግስት እንደዚህ አይነት ስርዓት ምን ደስ ይላል? እንደዚህ አስረን እኔ እኮ ሰርግ ነው ግራጁዌት ነው ግራጁዌት ነው ሰርግ ነው። ምን አባሽ ነው መተሽ እኔ ጋራ ምን አባሽ እንኳን ደስ አለሽ ትኛለሽ? ምን አባሽ እንኳን ደስ አለሽ ትኛለሽ? እናንተ ሌቦች፣ መብታችሁን የማታውቁ ደደቦች፣ ለምን ብላችሁ የማታውቁ ትውልዶች ያ ገና ላንቃሽን ይዘጋሻል። መብትና ግዴታሽን ካላወቅሽ ምን አባሽ ነው ጋር ምትመጥ? ምን አባሽ ላርግሽ ታዲያ ነው? እኔ ምን አባሽ ላርግሽ? አብሬ ያንቺን አይነት የአህያ ጭንቅላት እንዲኖረኝ አልፈቅድም። እንኳን ደስ አለሽም አልልም፣ ምንም አልልም። መብት የለውም። ምን ነው የምለው? የማስር ማንም ሰው መብት የለውም፣ መብት የለውም። ህጋዊ ካልሆንሽ ደግሞ ግቢ፣ ምን አገባኝ? ህጋዊ ስላልሆንሽ አንቺ መታሰርም መፈታትም ለአንቺ እንትን ነው። ገባሽ? ትንሽነ ጅጅክያ ደደብ እኮ አረጉን እኮ ምድረ ገረድ በሙሉ ምድረ ገረድ ገረድ። መብቱን የማያውቅ ትውልድ ቢጠፋ ይሻላል፣ ባይኖር ይሻላል። አይስወል
ለምን ብሎ የማይጠይቅ ገረደሽ የተነሳ ገረድማ ስለሆንሽ ነው። ምን አባሽ እዚህ እየመጣሽ የገረድ ንግግር የምትናገር? ገረድማ ስለሆንሽ ነው። ተስዋ ገረድ ነው እንደዚህ የሚያደርገው። እኔ ምንም ሞዴሬተሮች ምን ያደርጋል? የለም እንዲ ሞዴሬተሮች ወደዚ ማይ ሞዴሬተር ስራ አላቸው። ለነገሩ ይ ሞዴሬተሮች የባንክ ሰራተኞች ናቸው፣ ወይንም ደግሞ የሆነ ኡኒ አስተማሪዎች ናቸው። እንደናንተ ገረዶች አሉ። ጉድ እኮ ነው። ምን ያህል ሞራል እንደሚሰበር ታውቃላችሁ? አሁን ይህ ልጅነት ሞራል ይኖረዋል? ሞራል ይኖረው? ልክ እኮ በቃ እንትን እኮ ነው። ምንድን ነው የሚባለው? የሆነ የተሰጣ አተር የለም። ማንም እዚህ ይዘግንሻል። ሰዋዊ የሚለው ክብር ጠፍቷል። ሰዋዊነት ክብር። ይህንን ደግሞ የሚያጠፋው ትውልዱ ነው፣ ሌላ ማንም አይደለም። ይህንን ክብር እያጠፉ ያሉት ልጆቹ ናቸው። ምክንያቱም የተባሉትን ነገር በሙሉ እሺ ብለው ነው የሚቀበሉት። የተባሉትን ነገር በሙሉ እሺ ብለው ይቀበላል። እኔ እናንተ በሆን እምለው ምንድን ነው ትክክል አይደለም። ትክክል ዝም ብሎ ሰው ዝም ብሎ አይታሰርም ወይ? ምክንያቱም መነገር አለበት ለምን እንዳሰሯቸው። ትናንትና ሌላው፣ ዛሬ ሌላው፣ ልግ ሌላው፣ ነገ ሌላው ነገር እያንዳንድሽ ነው ገብተሽ ልንገርሽ። ዛሬ ይሄ ተጀምረዋል፣ በልብስ ተጀምረዋል። ያ በሌላ ነገር ለነገሩ ልብስ እናንተም ሴት ልጅ የፈለገችውን ለብሳ ብትሄድ ሴቱ ራሱ ቀናተኛ ሙጃ። ስለዚህ ትፈልጉታላችሁ። በተለይ እናንተ እዚህ የሃይማኖት መሪ ምናምን ጥቅስ የምትባላለ ሙጃ ይውክ ነገር
ትፈልገዋለህ። ነገ ደግሞ ልታለብሰን ነው። ምንድን ነው የሚባለው? ማቅ ገረድ ባለ እኔ ስትል እኔ በደህናው ጊዜ አስጠልታኝ ወጥቻለሁ። ተመስገን ጌታዬ። እኔ ያቻገር የበቃችሁ እኮ የዛሬ 5 ነው። ስለዚህ ለዚህም ነው እንዲማራባችሁ አንድ ነው ማጠበጠብ እንዲህ ነው ማጠበጠባችሁ። ምክንያቱም መብቴን ምን ያህል መብቴን የትም አለበት መብቴን አላስነካም። የሰው መብት አልነካም። የሀገሩ መብት የኔን መብት ግን እነካለሁ ስትል ግን ይውልስ ለምን ሬሳ ያጡት ተዘረደ መብቱን ከማያውቅ መጋጃ ጋር እዚህ ቁጭ ብዬ እንትን ልበል ልነጋገር ግራ እኮ የሚያገባ ነገር የት ሄደትን ደግሞ ሞዴሌ አንድ ጊዜ ይህንን ጨርስና አንድ ወጥሽ ችግር የለም ነው ኮርዶ ኦፍኮርስ መስኪ ይኸውልሽ ይህንን እኮ ነው የምለው። ይህንን እንደዚህ አይነት ጥፋቶችን እንኳን ደስ አለሽ በማለት አይደለም ማቆም የምንችለው። ለምን ብለን መጠየቅ አለብን። ስትያቸው እንኳን ደስሽ ኖ እኔ ደስ አይለኝ ደስ አይለኝ ቆይ እመጣለሁ። እሺ ማማ እሺ እናት እሺ ደስ አይለኝ። መጀመሪያ ምን አጠፋው እኔ መሆን ማለት ነው። ምን አጥፍቼ ነው? ቃል ሶሪ እኔ መሆን ምን አጥፍቼ ነው? ለምን ምን አጠፋው? ሀገር አለኝ ብዬ ሀገር አለኝ ብዬ በቃ አርፋለሁ ብዬ ሄጄ እንደዚህ አይነት ነገር እኔ ላይ ሲደርስ የት ነው መሄጃ? ከሀገር በቃ የመጨረሻው ጥግሽ እኮ ሞት ብቻ ነው። የት ትሄጃለሽ? ሰው ሀገሩ ላይ መፍት ከሌለ የት ነው? እኔ እግዚአብሔር ምስክሬ ነው። እኔ ገዛቸው ልብሶች አሁን የዘመን አይነት ልብሶች ናቸው። እኔ ለብቻ ሳሳያት ነበር በቀደም። እነዚህ ጋር ሀይል ትሏቸው ይገባላ። እያንዳንዳችሁ ነው ማለት አለባቸው። ሶሻል ሚዲያ ላይ እነዚህ ገረዶችም ማለት ነው የገረድ ልጆችን እና በነገሩ አንስማማ። ማንም ሰው ካለ ምንም ነገር ተነስቶ ሲታሰብ የሚታወቀው በዛ ነው። አይታሰብም ማለት ነው። ለምን ታሰሩ? ምንድን ነው ያጠፋው? ከእኛ እንድንጠላ ይህ ዘሪያጅ ቴምር የምትባይ ገልቱ መጋጃ ምን አባሽ ላረግሽ ነው እዚህ እኔ ጋር የምትመጪው? አንቺ ገልቱ ምን አባቷ ነች? ቴምር ደግሞ የምትባል ሴትዮ እኔ ጋር የምትልከው እከክ ማን ቤት የላክሽ መሰለሽ? እኮቴ ከዛ ይመጡልሽ እና ጄጂጌ እንኳን ደስ አለ እሱ በቃ አረጋጉት ሁሉ አሁን እዚህ ቲክቶክ ላይ ብታይ ሁሉ እሺ በቃ እኛም የራሳችን ህይወት እንኳን ለዚህ ጋር ምድረ በግና መጋጃ በሙሉ ስናስተናግዳችሁ አንሆንም። የሞተ ትውልድ ማለት ነው። ሽንታም ትውልድ ማለት ነው። ምን አገባን? ጭራሽ ነገ የኔ ልጅ እኮ ታስራለች። የዛሬ ስንት ዓመት ይሄ አንተ ለዛ የኔ ልጅ እኮ አስረዋታል። የዛሬ ዓመት ነው ምናምን ከምናምን ምንም ባላረገችበት ሀገሬ ነው ብላ ልትጎበኝ ስትሄድ
አስገብቷታል። ይቅርታ ተጠየቀ። ምን አላለ? ነው ይቅርታ ተጠየቀችን። ለምን ጎበኛሽ? የልጄ ጓደኛ አለች፣ ቤተሰብ ልጄ አሁን ለሬቻ ስትሄድ መኪና ውስጥ መታወቂያ ብለው አስወረዷቸው። ወረደች። ልጅቷ አጭር ነው የለበሰችው፣ ለዚህ ሚኒስከርት ነው የለበሰችው። እንዲህ ያንገጠ ልታደረሰች ለምንድን ነው ሚኒስከርት የምትለብሽው? እኛ እኮ ሀገራችን ውስጥ እኮ ሴት ልጅ ህፃን ወጣት ልጅ ማለት ነው። ሳምሬ ራሱ ተመሳሳይ ነው የለበሰችው። አንቀጠቀጠቻቸው። ለምን አጭር ቀሚስ ለበስሽ ተብለው ማለት ነው። የት ነው የምንኖረው ያለ ነው? የት ነው እየኖርን ያለ ነው? ፖለቲካችሁን ብሉት። ተራ ወታደር ተራ ፖሊስ ቡራዩ ላይ ነው አስቁማ። እንዲያውም እግዚአብሔር ስጣት ነው ሳምሪ ደም አስቁማ ልጅቷን እንዳልሆነ ነገር ሴት ናት እንግዲህ። ከዛ ወንዶቹ እንዲያውም በቃ ተያዙ። ሁለተኛ ግን እንደዚህ እንዳትለብሽ እና ምን ትልበስ ታዲያ? ያወጣችሁት እንትን አለ፣ ህግ አለ። ራቁቱን የሚሄድበት ብሔረሰብ ባለበት ሀገር ላይ ልጆቻችን ለቫኬሽን መጥተው ቀይ ስለሆንሽ ኤርትራዊ ነሽ የሚል እኮ ጀዝባ እኮ ፖሊስ እኮ ነው ያጋጠመን። ጀዝባ ፖሊስ የኔ ልጅ ማለት ነው። ኤርትራዊዎች ናቸው አይደለ? አሉ የመንግስት ሰራተኛ ተብዬዎች 2 አብረው የታሰሩ አሉ። የዚሁ የመንግስት ሰራተኞች አብረው የታሰሩ አረኛ የመንግስት ሰራተኞች ነን። ኖ መንግስት ሰራተኛ ሁን የመንግስት አባል ሁን አብረው አስረው ሽንት ውስጥ መርገቦች የታሰሩበት ቦታ ውስጥ አስፈሪ ቦታ ላይ ልጄን አስረው 24 አወርስ አሳድረው ባባ በሰፈሩ ሽማግሌ ጋብዛቸው እኮ ሄደው የዛን ጊዜ ላቸው ሰርተዋል። እሷም የልጆቿ አባት 5 ሰው ያሰሩ ማለት ምን ልታረጉ መጣ? ኤርትራያኖች ናቸው ወይ? ኧረ ኢትዮጵያንን ጀርመንን ምንም ዞር ብለም ማለት አንስተውን ያስገቧቸው። ሁለተኛ ክፍለ ሀገር የሚባል እግራችሁ እንዳትረግጡ። ሁለተኛ ሲባል ደግሞ ቡራዩ ላይ አስወረዳ። እንዴት እንደዚህ አይነት ቀሚስ ትለብሻለሽ ብላ ልክ ልኳን ትነግራታለች። ልጄንና ያክስቴ ልጅ ታዲያ እንዳንቺ መሬት የጎተተ ልብስ እንልበስ? ምን አይነት ህግ ነው የምትከተሉት? ሌላው ሲያወራ ችግር የለውም፣ እኛ ስናወራ ግን ችግር አለው። ከዛ ደግሞ ይመጣል ቲክቶክ ላይ እንትን ይላል፣ ከዛ ያስራል፣ ይፈታል። ከዛ ይመጣና ደግሞ ምድረ በግ ደግሞ ውሻ ይመጣና ተፈቷል። ለምን አባቱ መጀመሪያ ታሰረ? ለምን እኔ ታሰረ? ዋይ ውጭልኝ ከቤቴ ነው ሻንቺ እድፋሙ ትውልድ ውጭልኝ ከቤቴ ውጭልኝ ከቤቴ። አንተ ብስብስ አለክ አንተ ሰውዬ፣ አንተ ውሻ ልጅ ይውጣ። አንተ ግማታ ባሪያ ያ ከባርነት ወደ ነፃነት ለማምጣት ትልቁ የሰው ልጅ መስዋዕት የሚያደርገው እዛ ጋር ጦርነት